እንቅፈር ተራ መስለስ ያለ ነው አይደል? ያው ስፖንጅ ነው የሚመስለው ማሻአላ። እሺ ይሄንን የመጥበሻ ዳቦ ለማዘጋጀት እርሾ ያስፈልገኛል። አንድ ሻይ ማንኪያ እርሾ አረጋለሁ። ትንሽ ውሃ ጨምርበትና እርሾ ኩፍ እንዲልልን እላው ላይ ደግሞ ስኳር አደርግበታለሁ። ስኳርና ጨው ያስፈልገናል። እንዲሁ አንድ ማንኪያ ሁለት ማንኪያ ስኳር ችግር የለውም። እንደፈለጋችሁ መጨመር ትችላላችሁ ስኳር እና ደግሞ ትንሽ ጨው ላድርግበት። ግማሽ የሻይ ማንኪያ ይሄንና ማማውና እንትኑ እርሾ ትንሽ ኩፍ ይበልልኝ። እሺ ልታዩት ትንሽ አንድ 5 ደቂቃ ይሄ ኩፍ ብሏል። ትንሽ እርሾ እዛ ላይ ጨምርበታለሁ። ማንኛውም አገልግሎት የሚሆን ዱቄት የፍርኖ ዱቄት ይሄ 1 ኪሎ ነው፣ ግን እንደ መጥበሻችሁ የምትጋግሩበት መጠን ነው። ይሄ 75ን ተጠቅሜያለሁ። ትንሽ በዚህኛው መጀመሪያ ዋናው ነገር ለስለስ አድርጋችሁ ማባታችሁ ነው። በዚህ ልቀላቅለውና ከዛ በእጅ ያሸዋለሁ። እንደዚህ መሳሳብ ሲጀምር ይሄን ይመስላል። ሊጡን ሁለት ጊዜ ተመለስኩ በኋላ አንዴ ከፍ ሲል ተመልሼ በዚህ መጥበሻ አደርጋለሁ። ትንሽ ዘይት አድርጌበታለሁ እና ትንሽ ዱቄት እንዳይዝብን መጥበሻው እንዳይዝብን እና ደግሞ ጀርባው ያማረ እንዲሆን ያደርገዋል። ሊጣችን እናደርግበታለን እዚህ ላይ ላዩን እንደዚህ በደንብ አድርጎ አስተካክሎ ከዛ ደግሞ ጀርባው ነጭ እንዳይሆን ከላይ ዘይት እንቀባዋለን። እዚህ ውስጥ ዘይት አለ። እዛ ላዩን እንቀባዋለን። ይሄንን አሁን እሳት ላይ ከመጣዳችን በፊት መልሶ ሊጡ ትንሽ ኩፍ ይበል እስከዛ ድረስ ከድነን እንጠብቀዋለን። የማከሉ ግን መጠጥ አላለም። ምንም ችግር የለውም። ኦ አላረማል። ኦ ሰፋበት ጠበበው እንዴ? አልያዘም ነው ወይስ አልገባለ? ጫፉ ሰፍቶ ነበር። ተጣቦ ይገባል። ጫፏ መታጠፉ አይቀርም። አበስቶበታል ዱቄት። አይ ምንም አይደለም። ባንድ ጎን አልገባለ። አይሽ ሊጡ ስለበዛበት እሳቱን አጠፋሽው እንዴ?
እንዳለ ነው። ኦኬ ማከል ያድርጋል ይመስላል። በመጨረሻ ያው በጣም ትኩስ ነው እና ደረቅ ነው። ሲቀዘቀዝ ደግሞ ለስለስ ይላል። ያኔ እንቆርጠዋለን። በመጨረሻ ነው አለ ብገለብጫው ይሻላል። ያው በዚህ ጋር ምርጥ ነው። እዛ ጋር ትንሽ ዘይት አንሶታል መሰለኝ። በዛ ጋር አይደለም። በሹሉ ወንዲ እንዲያትወጊው ቢያል አልቀዘቀዘም እንዴ? በደምብ ቀዝቅዞ እሱ ውስጥ ነው። ምርጥ ነው። ጥጥ የመሰለ ነው ውስጡ። እስቲ እንቅፈር ተራ ያው ልስልስ ያለ ነው አይደል? ያው ስፖንጅ ነው የሚመስለው። ማሻአላህ